ያዕቆብ ከቤርሳቤህ ወደ ካራን ሲሄድ የለውም ነበረ አማካሪ ዘመድ። ፀሐይ ጠልቃ ነበር ከዚያ እንደደረሰ ከራሱ በታች ድንጋይ ተንተራሰ። ያዕቆብ ከቤርሳቤህ ወደ ካራን ሲሄድ የለውም ነበረ አማካሪ ዘመድ። ከዚያ እንደደረሰ ከራሱ በታች ድንጋይ ተንተራሰ። ሕልምንም አለመ ታላቁን ራእይ መሰላል ተተክሎ ከምድር እስከ ሰማይ ሲወጡ ሲወርዱ መላእክት በእርሷ ላይ እግዚአብሔርም ቆሞ ከላይ ከጫፏ ላይ የአባቶች አምላክ እኔ እግዚአብሔር ነኝ፣ ይህን ምድር ለርስት እሰጥሃለሁኝ። ዘር እንዳሸዋ በምድር ይዘራል፣ በአራቱ ማዕዘን ሕዝብህም ይቆማል። ያዕቆብ ከቤርሳቤህ ወደ ካራን ሲሄድ ፀሐይ ጠልቃ ነበር ከዚያ እንደደረሰ ከራሱ በታች ድንጋይ ተንተራሰ። አበው በምሳሌ እንደተናገሩት ከምድር እስከ ሰማይ አምላክ የዘረጋ በላይዋ ተቀምጦ በግልጽ የታየባት የያዕቆብ መሰላል እመቤታችን ናት። ሰማይና ምድር የሚታረቁባት ወልደ እጓለ እመሕያው የተወለደባት መላእክት ከሰማይ ባንዴ ዘመሩላት። ታላቋ መሰላል እመቤታችን ናት።